ቤተሰብ እኔ ግን እናት ለሆናችሁ ነው ዛሬ ጥያቄ። እናት 3-4 ልጅ አላችሁ ማለት ነው። እንዴት ነው ላይቭ ላይ ዝፍዝፍ ብላችሁ ማለት ተቀምጣችሁ በቃ ለረጅም ሰዓት ዲስከስ ታደርጉ የምትውሉት እንዴት ነው? እኔ የ5 ደቂቃ ቪዲዮ መስሪያ እንኳን የለኝም እና እንዴት ነው ለረጅም ሰዓት ስራ ሰርታችሁ የቤቱ ስራ ሰርታችሁ የልጁ ስራ ሰርታችሁ ከዛ የልጆቻችሁን የቤት ስራ ምናምን ጨርሳችሁ ከዛ ማለት ነው ለረጅም ሰዓት ቲክቶክ ላይ ቁጭ ወይም የማንኛውም ሚዲያ ላይ ቁጭ ብላችሁ ለረጅም ሰዓት በጣም ስታወሩ የምትውሉት እንዴት ነው ግን? እባካችሁ ንገሩኝ። እንዴት ነው ሰዓቱ የሚበቃችሁ? ላይ ቁጭ ስትሉስ ልጆቻችሁ ምንድነው የሚያደርጉት? እንዴት ነው? እና ይገርመኛል ብዙ ሰው ማለት ነው ዞር ብዬ ሳይ ሲንግል ናት በቃ ልጅ የላት ምናምን ብዬ ሳይ 3 ልጅ አላት ከኔ የበለጠ 4 ልጅ አላቸው ምናምን። እና እናንተ ላይ ቁጭ ብላችሁ ስትውሉ ልጆቻችሁን ማን ነው የሚይዝላችሁ? የኔ ትልቁ ጥያቄ ማለት ነው። እና እንዴት ነው እንደ እርግት ብላችሁ ቁጭ ብላችሁ አገር አቀፍም ዓለም አቀፍም ሰፈር አቀፍም ስታወሩ የምትውሉት? እና እስኪ ንገሩኝ። ምክንያቱም በጣም ይገርመኛል አንዳንዴ ለማውራት እንኳን ብፈልግ እንኳን ማለት ነው ማውራት እንደ ሀሳብ ኑሮኝ ሀሳቤን እንኳን ማልጨርስበት ጊዜ ስላለ ነውና አሁን ራሱ እናንተ ጋር ቪዲዮ የምሰራው ማለት ነው የት እንደሆነ ልንገራችሁ። ቪዲዮ እናንተ ጋር የምሰራው ይሄው በቃ ሌሊትም ቀንም እንደዚህ ነው። እና እንዴት ነው ጊዜ የምታገኙት? እና ንገሩኝ፣ ሚስጥሩ ምንድነው? ልጆቻችሁን የት ነው የምታረጓቸው? ጥያቄ ነው። እሺ